ምሕረት ቅዱስ ማርቆስ ቤተክርስቲያን አስተዳዳሪ፣ ክቡራን መምህራን ወንጌል፣ ካህናት አባቶች፣ ላይካነ ምስጢር ወንድሞች፣ ዲያቆናት፣ በዚህ ስፍራ የታደማችሁ ሁላችሁም በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ። 25 ደቂቃ ነው እየተሰጠኝ። ብዙ ነው እንዴ? ብዙ ነው። ሰው 5 ደቂቃ ብሎ 50 ደቂቃ ያስተምራል አይደል? 25 ደቂቃ ቁጫን ነው የተናገሩት። ስለዚህ በ25 ደቂቃ የተሰጠኝን ኃይለ ቃል ተናግሬ ተማምረን ለመጨረስ እሞክራለሁ። እግዚአብሔር ከሁላችን ጋር ይሁን። የጻድቃንን ሞት በውስጥ አይሰማም። የጻድቃንን ሞት እኔ ልሞት፣ የጻድቃንን ሞት እኔ ልሞት። ኦሪት ዘኍልቍ ምዕራፍ 23 ቁጥር 10። ልዑል አምላካችን እግዚአብሔር ቢወድ በዚች ደቂቃ ትንሽ በዚህ ርዕስ እንማማራለን ማለት ነው። እግዚአብሔር ሁላችንን የሚያስተምረን የጻድቃንን ሞት እኔ ልሞት ይላል። እንግዲህ ስለ ሞት ሲሆን ስለ ሞት ሲነገር ብዙዎች ይፈራሉ፣ ይደነግጣሉ። ሞት የሚያስፈራው ሰው አለ። ሞት ጭራሹኑ የሚያጀግነው ሰው አለ። ከንቱ ሞት አለ፣ ሕይወት ያለው ሞት አለ። ስለዚህ በእነዚህ አይነት ሕይወቱ ውስጥ ሆነን እንማራለን ማለት ነው። እነዚህ ነገሮች እንዳስሳለን። ሰው ለምን ሞትን ይፈራል ያልን እንደሆነ አንደኛ ከእግዚአብሔር የተለየ ሕይወት ሲኖረው ነው ሞትን የሚፈራው። ሰው ሞትን የሚፈራው ስላልተዘጋጀ ያልተዘጋጀ ከሆነ፣ ንስሐ ያልገባ ከሆነ፣ በጽድቅ መንገድ ላይ ያልሄደ ከሆነ ሞትን ይፈራል። ስለ እምነቱ ጥልቅ ግንዛቤ ከሌለው ሞትን ይፈራል። ስጋው የሚሞት መሆኑን አምኖ ካልተዘጋጀ ሰው ሞትን ይፈራል። በአንጻሩ ደግሞ የጻድቃንን ሞት እኔ ልሙት እያሉ ሞትን የሚናፍቁ ሰዎች ደግሞ እንዴት ያሉ ሰዎች ናቸው? ያን እንደሆነ አስቀድመው እግዚአብሔርን የሚያውቁ በቅንነት መንገድ ላይ የሄዱ ንስሐ ገብተው ራሳቸውን ያዘጋጁ ከሆኑ እነዚህ ሰዎች ሞትን የሚናፍቁ ይሆናል። የጻድቃንን ሞት እኔ ልሙት ሲባል ሰው እንዳው ሞቱ ከንቱ እንዳይሆን፣ የተበላሸ አሟሟት እንዳይሞት፣ ዋጋ ያለው ክብር ያለው ሞት እንዲሞት፣ ከሞት የሚቀር እንደሌለ አምኖ የሰው ልጅ ክብር ያለው ሞትን መመኘት ያስፈልጋል። አንዳንድ ሰዎች ሲጸልዩ ጌታ ሆይ አሟሟቴን አሳምርልኝ ይላል። ጥሩ ጸሎት ነው። ምግባር ትሩፋት ሳይሰሩ ግን አሟሟት አያምርም። ሞታችን የሚያምረው በመንፈሳዊ ሕይወት አስቀድመን ስንከበር ስንዘጋጅ ነው ማለት ነው። ለምንድን ነው አሁን የጻድቃን ሞት የተመረጠው የሚለው? ለምንድን ነው የጻድቃን ሞት ተመራጭ ሆኖ ተናፋቂ የሆነ ሰው የጻድቃንን ሞት እኔ ልሙት እያለ የሚጓጓው ለምንድን ነው? ሁለት ነገሮችን እናያለን። አንደኛው የጻድቃን ሞታቸው ሕይወት ስለሆነ። ምን ስለሆነ? የጻድቃን ሞታቸው ሕይወት ነው። ሞቶ ንስሐ ለጻድቅ ሕይወቱ ሙት። የጻድቃን ሞታቸው ምንድነው? ሕይወታቸው ነው። እንደዛ ተብሎ ነው የተመዘገበው ማለት ነው። የቅዱሳን ሞታቸው የከበረ ነው፣ ሕይወት ያለው ነው ማለት ነው። ሕይወት ያለው ነው። ስለዚህ ሞታቸውን ሰዎች የሚናፍቁት ከዚህ አንጻር ነው። ሐዋርያው ቅዱስ ጳውሎስ
በዚህ በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 21 ላይ ለኔ ሕይወት ክርስቶስ ሞትም ቢሆን ጥቅም ነው ይላል። ለሱ ሕይወት ክርስቶስ ሞትም ቢሆን ደግሞ በክርስቶስ በኩል የሚገኘው ምንድነው አለ? ጥቅም ነው። ተመልከቱ፣ ሞት እንኳን ቢሆን ጥቅም ነው። ጥቅም ያለው ሞት አለ፣ ጥቅም የሌለው ሞት አለ ማለት ነው። አስተውሉ ነው። ስለዚህ ቅዱስ ጳውሎስ ሕይወቴ ክርስቶስ ነው አለ። ሕይወታችን ማን ነው? መስክሩ። ሕይወታችን ማን ነው? ክርስቶስ ነው። እኔ ሕይወት ነኝ ይላል አይደል? እኔ ሕይወት ነኝ፣ አዎ መንገድም ነኝ። ሕይወት የሚሰጠን እውነተኛው ጌታችንና እረኛችን እሱ ክርስቶስ ነው። ስለዚህ የኔ ሕይወት ክርስቶስ ነው። በሱ በኩል የማገኘው የሚመጣብኝ ሞት እንኳን ለኔ ሕይወት ነው። በክርስቶስ በኩል የሚመጣባችሁ ስደት፣ መከራ፣ ሐዘን ማናቸውም ነገሮች ለሕይወት እርሱን ይዞ ሞት ስለሌለ፣ እሱን ይዞ መጥፋት ስለሌለ፣ እሱን ይዞ ከንቱነት የለም። ሕይወት ነው። ክርስቶስ ምንድነው? ሕይወት ነው። ሕይወት ነው። እኔ ሕይወት ነኝ ስላለ ማለት ነው። የኢየሱስ ሕይወት ይላል ደግሞ በሚሞት ሥጋችን ይገለጥ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለን ይላል ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 11። ሞቱ በሕይወታችን ይገለጥ ዘንድ ተመልከቱ፣ ሕይወታችን ደግሞ በሞቱ ይገለጥ ዘንድ ከክርስቶስ ፍቅር የተነሳ ከኢየሱስ ክርስቶስ የተነሳ ዘወትር ለሞት ተላልፈን እንሰጣለን። ለምን? ለሕይወት ማለት ነው። የኢየሱስ ሕይወት በእኛ በሥጋችን ምን ይል ዘንድ ይገለጥ ዘንድ። አሁን የክርስቶስ ሕይወት በሥጋችን ይገለጥ ዘንድ የእርሱን ሞት እኛ እንሞታለን። የእርሱን ሞት እኛ ዘወትር እንሞት ዘንድ ተላልፈን እንሰጣለን። አሳልፈው ይሰጧቸዋል። ለማን? ለሚገድሉ ሰዎች። የሚገድሉት ግን ያኔ ሥጋችሁን እንጂ በክርስቶስ ላይ የተመሰረተውን ሕይወታችሁን አይደለም። ሕይወታችሁን አይገድሉትም። ማንም ሰው የሰውን ሕይወት መግደል አይችልም። የሰው ሕይወት በማን ዘንድ ስለሆነች? በእግዚአብሔር ዘንድ ስለሆነች። ሕይወታችን በእግዚአብሔር እጅ ናት። ስለዚህ ሕይወታችንን ማጥፋት፣ ሕይወታችንን መግደል የሚችል ሰው የለም። ሕይወት ክርስቶስ ስለሆነ ከእርሱ ጋር ሕይወታችን ለዘላለም ትኖራለች ማለት ነው። የኢየሱስ ሕይወት ደግሞ በሥጋችን ይገለጥ ዘንድ ሁል ጊዜ የኢየሱስን መሞት ተሸክመን እንዞራለን ይላል ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 10 ላይ ተመልከቱ። የኢየሱስ ሕይወት አለ የጌታችን የመድኃኒታችን የአምላካችን የኢየሱስ ክርስቶስ ሕይወት በሥጋችን ይገለጥ ዘንድ ሞቱን ተሸክመን እንዞራለን። ክርስቲያን ስትሆኑ የክርስቶስን ሞት ተሸክማችሁ ነው ክርስቲያን ይሆናችሁ። የክርስቶስን ሞት ሳትሸከሙ ክርስትና የለም። የክርስቶስን መከራ ሳትሸከሙ ክርስትና የለም። የክርስቶስን ስደቱን ሳትሰደዱ ክርስትና የለም። በእሱ ላይ የደረሰው ግፍ አይደርስብንም ብላችሁ አስባችሁ ክርስትና የለም። ስለዚህ ሞቱን ተሸክመን እንዞራለን ሲል በእሱ የደረሰው ሁሉ ይደርስብናል ብለን አምነን ተከትለነዋል ማለት ነው። አምነን ተከትለነዋል። ክርስቶስን የተከተልነው እንዲሁ በተመቻቸ ኑሮ አልጋ በአልጋ በሆነ ሕይወት እንድንኖር ብቻ አይደለም። ከእርሱ ጋር ያለን ሕይወት የምንኖረው መቼ ነው? በዚህ ምድር ላይ ያለው የስደት የመከራ የግፍ ዘመን ሲያበቃ ሕይወታችን ለዘላለም አንድ ጊዜ ስትሰጥ ከእርሱ ጋር ያለ ምቹ የሆነ ሕይወት እንኖራለን። አሁን ግን ሞቱን ተሸክመን ነው የምንዞር። ሞቱን የተሸከመ ሰው ሊሞት ዝግጁ ነው ማለት ነው። ሞቱን የተሸከመ ሰው መከራን ይፈራል ማለት አይደለም። መከራን ይቀበላል፣ ለመከራ የተዘጋጀ ነው ማለት ነው። ስለዚህ ሞታችን በእኛ
ሞቱ በእኛ ይገለጥ ዘንድ የእርሱን ሞቱን ተሸክመን እንዞራለን። ሞቱን ተሸክመን ማለት መቼም ክርስቶስ አንድ ጊዜ ለእኔና ለእናንተ ሕይወቱን ሰጥቶናል፣ ሞቶልናል። ነገር ግን ሞቱን ተሸክመን እንዞራለን ሲል መከራው ስደቱን እሱን መሆኑን ሊገባችሁ ይገባል ማለት ነው። ተመልከቱ፣ በጽድቅ መንገድ ላይ ሕይወት አለ፣ በጎዳናዋም ሞት የለም ይላል። ደግሞ በጽድቅ መንገድ ላይ ምን አለ? ሕይወት አለ፣ በጎዳናዋ ላይ ምንም አይነት ሞት የለም ብሏል። ደግሞ ጎዳናዋ ያላት ጽድቋን፣ ስራዋን፣ በውስጧ የምናገኛትን ሕይወት ያችን በጎዳና ላይ ሄደን በመንገዷ ላይ ሄደን ሕይወትን ካገኘን በኋላ ከሞትን በኋላ ማንም ከዛ በኋላ ሊገድለን የሚችል የለም፣ ከእርሱ ሊለየን የሚችል የለም ለማለት ነው። ዘላለማዊውን ሕይወት ለመናገር ነው ይሄንን ያስቀመጡ። የምናገኛትን ያችን ዘላለማዊ ሕይወት ለማለት ነው። ስለዚህ የጻድቃንን ሞት እኔ ልሙት የተባለው የመጀመሪያው ምክንያት በሞታቸው ውስጥ ምን ስላለ ነው? በቃ ሕይወት ስላለ። በሞታቸው ውስጥ ሕይወት አለ። እናንተ ለሕይወት የተጠራችሁ ናችሁ። ሕይወት እንዲበዛላችሁ፣ ሕይወትን አግኝታችሁ ለዘላለም እንድትኖሩ የተጠራችሁ ናችሁ። የመጀመሪያው ይሄ ነው። ሁለተኛው ለሚበልጥ ክብር ብለው ስለሚሞቱ ነው። ለምን ብለው ስለሚሞቱ? ለሚበልጥ ክብር ብለው ስለሚሞቱ ነው። የጻድቃንን ሞት እኔ ልሙት የሚለው መጽሐፍ ለሚበልጥ ክብር። አሁን ሰው በዚህ ምድር ላይ የሚሽቀዳደመው፣ በዚህ ምድር ላይ የሚሯሯጠው፣ የሚጣደፈው የሚበልጥ ክብር ለማግኘት ሳይሆን የማይረባው የማይጠቅመውን ክብር ለማግኘት እያለ ነው። በዚህ የሰው ሕይወት እስከ ማጥፋት የሚደርሱ ሰዎች አሉ። በደልን የሚበድሉ፣ ግፍን የሚሰሩ፣ ለማይረባ ነገር፣ ክብር ለሌለ ነገር፣ ለማይበልጠው ክብር ማለት የማይበልጠው ነገር ግን የተቀደሱ ሰዎች ለሚበልጠው ክብር ብለው ይሞታል። እነ አርሴማ ለሚበልጠው ክብር ብለው ነው የሞቱት። እንመጣበታለን። ቅዱስ ጳውሎስ በዚህ በፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 17 ላይ እንደዚህ ይላል፣ በስሌታችሁ የሚበዛውን ፍሬ እንጂ ስጦታውን ፈላጊ አይደለሁም። ወንጌልን ሊያስተምር ወደዚች ፊልጵስዩስ ወደምትባል ከተማ በገባ ጊዜ ሲያስተምራቸው ያደረጉለትን ደግነት አይቶ የተቀበሉትን አቀባበል ተመልክቶ አሁን እኔ እናንተ የምትሰጡኝን ይህን ጥቅም ፈልጌ አይደለም፣ ጥቅም ፈላጊ አይደለሁም፣ ነገር ግን የሚበልጠውን ክብር ፈልጌ ነው የማገለግለው፣ የሚበልጠውን ክብር ፈልጌ ነው ወደ እናንተ የመጣሁት። ምክንያቱም ሞቱን ተሸክመን እንዞራለን ያለው እሱ ነው። አሁን ደግሞ የሚበልጠውን ክብር ፈልጌ እንጂ እናንተ የምታደርጉልኝን ጥቅም ፈላጊ አይደለሁም ማለት። ተመልከቱ፣ ምድራዊው እንደሚጠፋ አውቋል። ምድራዊው እንደሚጠፋ ተረድቷል። በዚህ በምድር ላይ የሚያገኘው የሚከፈለው ደመወዝ እንደሚጠፋ፣ እንደሚያረጅ፣ እንደሚያልቅ አውቋል። ስለዚህ የማይጠፋውን ክብር የክርስቶስን ሕይወት በክርስቶስ በኩል የሚገኘውን ጸጋ እሱን ነው የምፈልገው። እኔ ምድራዊ ክብር ፈላጊ አይደለሁም ማለት። እግዚአብሔር ስሙ የተመሰገነ ይሁን። ሰማያዊውን ክብር እንድንወርስ ያችን ለሰማያዊው ሕይወት ያዘጋጀን ለሰማያዊው ክብር የመረጠን እርሱ ነው። ስለዚህ ክርስቲያኖች እኛ ምንፈልገው ምድራዊውን ክብር ሳይሆን ሰማያዊውን ክብር ነው። የተጠራ ነው ለምድራዊ ክብር ሳይሆን ለሰማያዊ ክብር ነው። የምድራዊ ክብር ቢጎድልብህ ሰማያዊ ክብር አለ። ሰማያዊ አባትህ በሰማይ ያከብርሃል። ይህንን አምላክ በዚህ ልክ ልትከተል ይገባሃል ማለት ነው። ተመልከት። በሌላ በኩል ደግሞ ምናል ያንን መልክ እንመስል ዘንድ ከክብር ወደ ክብር እንወጣለን። ያ መልክ የክርስቶስ መልክ ነው። ያንን መልክ እንመስል ዘንድ ያ ቀድሞ አዳም ያጣውን መልክ እንመስል ዘንድ ያ ቀድሞ አዳም ጥሎት የወጣውን መልክ መልሶ ክርስቶስ ስለሚሰጠን
ያንን መልክ ለመምሰል አሁን እኛ ምድራዊ ሳይሆን የሚጠፋውን ሳይሆን ከክብር ወደ ክብር ከፍ እንላለን አለ። ከፍ ያደረገን አምላክ ስሙ የተመሰገነ ይሁን። አመስግኑት ይህንን ጌታ። ከፍ እንላለን፣ ከክብር ወደ ክብር እንወጣለን አለ። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ ታገኛላችሁ። ከክብር ወደ ክብር የተቀደሱ ሰዎች ሂደታቸው ከክብር ወደ ክብር፣ ከክብር ወደ ክብር፣ ከኃይል ወደ ኃይል፣ ከዝቅተኛው ኑሮ ወደ ተሻለው ኑሮ። እሱን ይዞ ዝቅታ ስለሌለ ማለት ነው። ሌላው በዚህ በሮሜ መልእክቱ ምዕራፍ 8 ቁጥር 18 ላይ እንደዚህ ይላል፣ ለእኛ ይገለጥ ዘንድ ካለው ክብር ጋር ቢመሳሰል የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል። ለእኛ ሊሰጠን ካለው ክብር ጋር ሳትመሳስሉ እኛ እናገኛለን ምንም ከምናስበው ሕይወት ጋር ከምናስበው ክብር ጋር ስናመሳስለው በዚህ ምድር ላይ የሚደርስብን ስቃይ መከራው ምንም እንዳልሆነ አስባለሁ አለ። ክርስቲያኖች እንደዚህ ነው ማሰብ ያለን። አሁን ስደታችንን እንደ ቁም ነገር የምንቆጥረው ከሆነ ስደታችንን በቃ ተሰድቻለሁ፣ በቃ ተገፍቻለሁ፣ በቃ ተሰድቻለሁ፣ ተዋርጃለሁ፣ ይበቃኛል፣ አይ ይሄ ትልቅ ቦታ ያደርሰኛል ብለን እዛው ጋር የምናቆም ሰዎች አይደለም። ምንም አይደለም። ከዚህ የሚበልጥ ሕይወት አገኛለሁ ብለን ለሌላ መከራ ራሳችንን ማዘጋጀት ነው ያለብን። ከዚህ የሚበልጠውን ሕይወት ለማግኘት ይሄ አሁን የሚደርስብን ግፍ ምንም እንዳልሆነ ልናስብ ይገባል። ይሄ አሁን የሚደርስብን ስደት ምንም እንዳልሆነ ልናስብ ይገባል። ይሄ አሁን የሚደርስብን ግድያው ምንም እንዳልሆነ ልናስብ ይገባል። ለዚህ ደግሞ ዋነኛ ምሳሌያችን አርሴማ ናት። ሰማዕታት ምሳሌዎቻችን ናቸው። ለዚህ አሁን ከሚደርስብን ግፍ የሚበልጥ ሕይወት እንዳለ አርሴማን አንስተን ባለችን ጥቂት ደቂቃ እንማር። 8 ደቂቃ አለ። 8 ደቂቃ ቀርቶ ስለዚህ አርሴማ እጅግ የሚበልጥ ክብር ወዳለች። ምን ወዳለች? የሚበልጥ ክብር ወዳለች። ያም ሕይወት የማን ሕይወት ነው? መስክሩ። ያ ክብር የማን ክብር ነው? የእግዚአብሔር ክብር ነው። የክርስቶስ ክብር ነው። ያ ክብር ከየት ነው የሚገኘው? ከሰማይ ነው የሚገኘው። ከእግዚአብሔር ዘንድ ነው የሚገኘው። ከምድራዊ ነገሥታት ጋር የሚገኝ አይደለም። አርሴማ ታውቃላችሁ፣ ሕይወቷ ታሪኳንም ታውቃላችሁ። ብዙ ጊዜ ተምረናል። የደረሰባትን ስደት በምኗም አይደለም፣ ስለዋሸች አይደለም፣ ነፍስ ስላጠፋች አይደለም፣ ስለሰረቀች አይደለም፣ ኃጢአት ስለሰራች አይደለም። ክብሯን፣ ንጽሕናዋን፣ ድንግልናዋን ጠብቃ በእግዚአብሔር ዙፋን ፊት ሁል ጊዜ ቁጭ ብላ ስለምትጸልይ ንጽሕናዋን ስለጠበቀች ብቻ ነው መከራ የጸናባት። ከአንድ ሀገር ወደ ሌላ ሀገር የተሰደደችው ተመልከት። ከታላቋ ሮም ተሰዳ እዛው ግዛቱ ውስጥ ወደምትገኘው ወደ አርሜኒያ የሄደችው ለምን ይመስላችኋል? እኔ ምድራዊ ሀብት፣ ምድራዊ ንጽሕና፣ ምድራዊ ስጦታዎች፣ ምድራዊ ክብርን አልፈልግም በማለቷ ብቻ ነው። ታውቃላችሁ ዲዮቅልጥያኖስ የሚባል ንጉሥ በነበረበት ጊዜ ነው የነበረችው መጀመሪያ። ስለዚህ አርሴማን ውበቷን፣ ንጽሕናዋን፣ ክብሯን አይተው ለንጉሥ አጯት። ንጉሥም ሰርግ አደረገ ይላል። ደገሰ። እሷን ሳያፋቅር ሄዶ አምጧት። እሷ ግን ያለች አብረዋት የነበሩ ብዙ ደናግላን ነበሩ። አይ ያፈልግና ለመኑ፣ እባክህ ተወን። እምቢ ሲል ተሰደዱ። ከአንዱ ከተማ ቢያሳድዷችሁ ወደ ሌላኛው ምን በሉ ይላል፣ ሽሹ፣ አምልጡ።
ሕይወታችሁን ለማትረፍ የበለጠ ክብር ለማግኘት ከአንደኛው ከተማ መከራ ቢያጸኑባችሁ ወደ ሌላኛው ሂዱ ያለው ክርስቶስ ነው። ይሄንን ይዘው ወደ ሌላኛው ወደዛኛው ምስል ሄዱ። ተመሳሳይ ጥያቄ ነው የቀረበው። ለአርሴማ የቀረበው ይኸው ብልጣድስ የሚባለውን ደግሞ እሷን አንቺን ላነግስሽ፣ ንግሥት ላደርግሽ፣ በወንበሬ ላስቀምጥሽ ወድጃለሁ። ይህንን ሁሉ ሀብት፣ ይህንን ሁሉ ንብረት፣ ግዛቴን ሁሉ እንድታስተዳድሪ፣ ከኔ ጋር እንድትሆኚ፣ እኩሌታውን እንድትወስኝ እኔ ፈልጌያለሁ፣ ወድጃለሁ። ስለዚህ ለእኔ ሁኚ፣ ሚስቴ ሁኚ። እኔ በፍጹም ክብሬን፣ ንጽሕናዬን፣ ድንግልናዬን እንደጠበቅኩ ሰማያዊውን ነው አምላኬ ለእሱ ሙሽራ እንደሆንኩ እንዲሁ መሄድ ነው የምፈልገው። እኔ በምድር ላይ ሙሽራ መባል አልፈልግም። እኔ በምድር ላይ ንግሥት መባል አልፈልግም። እኔ በምድር ላይ የማገኘውን ክብር ንቄዋለሁ፣ አልፈልግም። ስለዚህ ተወኝ እባክህ አለች። ተመልከቱ፣ ምስጋና ይግባት። አመስግኗት እባካችሁ፣ አመስግኗት። አዎ እኔ ለሰማያዊው አምላክ ሙሽራ ለመሆን የታጨው ነኝ። እኔ የምፈልገው ያንን ነው። ይሄ እዚህ ምድር ላይ ያለው የሚጠፋውን አልፈልግም። ጽናት ያስፈልጋል። እንደዚህ ያለ ቁርጠኝነት ያስፈልጋል። እንዲህ ያለ እምነት ያስፈልጋል። ለሚበልጠው ክብር መታጨት እምቢ ብላ አቋሟን ጽናቷን ሲያይ ያ ንጉሥ መከራ እንዲያጸኑባት እንዲገድሏት ከእሷ ጋር ያሉትንም እንዲገድላቸው አዘዘ። አንዳንድ ምድራዊ ነገሥታት እንደዚህ ፍርደ ይሆናል። ለራሳቸው ብቻ ያደላል። ለራሳቸው አሁን የራሱን ሕይወት ምቾት ብቻ ነው ያሰበው። ይህ ሰው ከቆንጆ ሴት ጋር መኖሩን ብቻ ነው ያሰበው። በእሷ ሕይወት ውስጥ የሚገለጠውን የክርስቶስን ሕይወት አያውቅም። በእሷ ሕይወት ውስጥ የሚገለጠውን የክርስቶስን ሕይወት አልታየውም። አንዳንድ ጊዜ ፊት ለፊት ብቻ የምናየውን አይተን የምንወስኑ ሰዎች፣ አሻግረን መመርመር ያቃተን ሰዎች ካለን ቆም ብለን እናስብ። አንዳንድ ጊዜ ማንነታችንን፣ ክብራችንን ለማይመጥኑ ነገሮች ብለን መጥፎ ውሳኔ የምንወስኑ ሰዎች ቆም ብለን ልናስብ ይገባል። ግራ ቀኙን ልናስብ፣ አማትረን ልናየው፣ እውነት ነው ሐሰት ነው የሚለውን ልናጣራ ያስፈልጋል። የክርስትና ሕይወት በእንደዚህ ያሉ ነገሮች የታጠረ፣ በእንደዚህ ያሉ ነገሮች የከበረ ነው። ስለዚህ ማመዛዘን ያስፈልጋል። ይህ ሰው አላመዛዘንም፣ ለራሱ ብቻ አደላ። ክርስቲያን ደግሞ ለራሱ አያደላም፣ አሳልፎ ለሌላው የሚሰጥ ነው። እሷ ሕይወት ፈልጋለች፣ የእሷን ሕይወት ማክበር ነበረበት፣ አላከበረም። ስለዚህ በመከራ አሳልፎ ይገደላል። ጎበዞች መተዋወቁታል፣ በሰይፍ ብለው ይገደላል። ሌሎቹንም ከእሷ ጋር የነበሩትን ሐሰት ደናግላን እንደዚሁ አንገታቸውን እየቆረጡ በሰማዕትነት እንዲያልፉ ተደረገ። መስከረም 29 ቀን ይህን በደንብ ተምራችኋል። ዛሬ የሚያምኑ ሰዎች፣ የተቀደሱ ሰዎች የቅድስት አርሴማን ቤቷን አንጸው ያንን ስጋዋን ወደዚህ በክብር ያሳረፉበት ታላቅ በዓል ነው ዛሬ የምናከብረው። የቅድስት አርሴማ ክቡር ስጋዋ፣ ክቡር ስጋዋ። በእርግጥ እሷ የክርስቶስ ምንድን ናት? ሙሽራ ናት አይደል? የክርስቶስ ሙሽራ ናት። ሞተች ነው የምትባለው። እንዲያውም እሷ በቃ እሷ እኮ ለዘላለም በማይጠፋ ክብር የታጨች ስለሆነች ከክርስቶስ ጋር የምትኖር ናት አለች። አሁንም ለእኛም ምሳሌ ሆናለች። ለእኛም ምሕረትን ትለምናለች፣ ጽናትን ትለምናለች። ወደ መከራ ውስጥ ስንገባ በተሰጣት ኃይል ታበረታናለች። ይህንን ልናምን ይገባል። ሰማዕታት ሕይወታቸው እንደዚህ ነው። እንኳን ጸልየን እንኳን ለምንላቸው ይቅርና እንዲሁ ዝም ብለን ለግንዛቤ ያክል እንኳን ገድላቸውን ብናነብ ሕይወታቸው ብንኖሩ እነሱ ከኛ አይለዩም።
ከክርስቶስ ጋር ናት። እሱ ዛሬ ስጋዋ በክብር ያረፈበት የፈለሰበት ከዚህ ከተገደለችበት ከሞተችበት ከአረማውያኑ መንደር ወጥቶ በክብር በተቀደሰው ቤቷ በክርስቶስ ማደሪያ ቅዱስ ሥጋው ክቡር ደሙ በሚፈተትበት ስፍራ በክብር እንዲቀመጥ ለመታሰቢያነት እንዲሆን የተደረገበት ዕለት ነው። መታሰቢያችንን እንዳያጠፋብን፣ መታሰቢያችንን እግዚአብሔር ይጠብቅልን። እንደዚህ ይላል በዚህ መጽሐፈ ምሳሌ ላይ ሁለት ነገር ብቻ እሻለሁ አለ። ስንት ነገር እሻለሁ? ሁለት ነገር እሻለሁ። ሳልሞት እነዚህ ሁለት ነገሮችን አትከልክለኝ አለ ጠቢቡ ሰሎሞን። ሳልሞት እነዚህ ሁለት ነገሮች አትከልክለኝ። አንደኛው ከንቱነትንና ሐሰተኝነትን ከኔ አርቃቸው አለ። ከንቱ መሆንንና ሐሰተኛነትን ከኔ አርቅልኝ። ከንቱ እንዳትሆን። አርሴማ ከንቱ ነገር አልመረጠች። አርሴማን ትወዷታላችሁ? እስኪ የምትወዷት እስኪ ሁላችሁ እልል ብላችሁ አጨብጭባችሁ እስኪ ወዷት። አርሴማ ከንቱ ሕይወት አልወደደች፣ ከንቱ ሕይወት አልመረጠች፣ ከንቱ ሕይወት አርሴማ ሐሰተኛነትን አልመረጠች፣ ከእውነተኛው ከክርስቶስ ጋር ተሰለፈች። ሁለተኛው ድህነትንና ባለጠግነትን አትስጠኝ፣ ነገር ግን የሚያስፈልገኝን እንጀራ ስጠኝ፣ እንዳልጠግብ እንዳልክድህ፣ እግዚአብሔርስ ማን ነው እንዳልል፣ ድሃም እንዳልሆን፣ እንዳልሰርቅም፣ በአምላኬም ስም በሐሰት እንዳልምል፣ ድሃው ባለጠጋው እንዳታደርገኝ፣ የሚበቃኝን የሚያስፈልገኝን ስጠኝ። የሚበቃንን እግዚአብሔር ያውቃል አያውቅም? ያውቃል። በሉ እባካችሁ፣ ያውቃል አያውቅም? ያውቃል። እግዚአብሔር የሚበቃንን ይስጠን። የአርሴማን ሕይወት እግዚአብሔር ያውቃል አያውቅም? የሚበቃትን ያውቃል አያውቅም? ክብሯን ያውቃል አያውቅም? ከንጉሥ ቤት ይልቅ ከምድራዊ ንጉሥና ቤት በእርሱ ዘንድ ሙሽራ እንደሆነች ያውቃል አያውቅም? ስለዚህ ጌታ ሆይ እኔ እንዲህ አይነት ነገር አልፈልግም የምትል ጭምት የሆነች ከምድራዊ ሀብትና ብልጽግና ይልቅ ሰማያዊ ሀብትን የመረጠች ናት። እንዳው ብልጽግና ስል ደግሞ መንግስቱ ላይ እሺ ሀብትን ለማለት ፈልጌ ነው። ደግሞ መንግስት ተቃዋሚ ነው ብላችሁ በተሰሱ ምድራዊ ብልጽግናን አልወደደችም። ምድራዊ ሀብት አልፈለገችም። የወደደችው ምንድን ነው? ሰማያዊ ሀብት። እግዚአብሔር ሰማያዊ የጻድቃን ሞት መሞት ትፈልጋላችሁ? መቼም ሞታችሁ አይቀርም። መሞታችሁ አይቀርም። ይቀራል እንዴ? እኔ እዚህ ምድር ላይ ጌታ እስኪመጣ እኖራለሁ የሚል እስኪማ አለ። ስለዚህ ትሞታላችሁ አይደል? ሞታችሁ ምን አይነት ቢሆን ይሻላል? የጻድቃን ሞት ዝም ብሎ ሞቶ እሱ እድል ካልቶ ውስጥ ነው እዛ ውስጥ ያለውን ሞት አይደለም። ዝም ብሎ የሰፈር ሞት ምንም ዋጋ የሌለው። አንዳንድ ሰው ሲሰርቅ ይሞታል። አንዳንድ ሰው ቋንጃ ሲቆርጥ፣ አንዳንድ ሰው ደግሞ አጥር ሲዘልም ይሞታል። አንዳንድ ሰው ደግሞ እንዳው እየተሳደበ እየተጣላም ይሞታል። አንዳንዱ ደግሞ እያመሰገነ ይሞታል። እያመሰገንን እንድንሞት ይላል። በዙፋኑ ፊት ዘላለማዊ ሕይወት እንድናገኝ ከክርስቶስ ጋር ሞታችን ይሆን። እስከዚህ ሰዓት ያስተማሩ ስለ ተመሰገነ በእውነት መምህራችን ያለ ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። መምህራችን ቃለ ሕይወት ያሰማልን፣ ዘመናቸውን ይባርክልን፣ በዕድሜ ጸጋ ያኑርልን። በእውነት በተሰጣቸው ሰዓት 25 ደቂቃ የተሰጣቸው 28 ደቂቃ 2 ደቂቃ ሰርተውኛል። ነገር ግን እስቲ አመስግኑላችሁ፣ እግዚአብሔር ይመስገን። እንግዲህ እንደዚህ አይነት አባት በተሰጣቸው ሰዓት ብዙ ብሉያትን ሐዲሳትን ሁሉ እያመሰጠሩ የላቀውን አቅረው የጎደለውን ሞልተው የረቀቀውን አግኝተው እንግዲህ በደንብ አድርገው ስለ ሰማዕቷ ቅድስት አርሴማ ማንነት እኛም ደግሞ የእነሱን በረከት በምን መልኩ እንደምናገኝ ማግኘት እንዳለብን አስረድተውናልና በድጋሚ ቃል ያሰማልን። ታሪክ ሆናችሁ ነው። ስለዚህ እግዚአብሔር እናመስግነዋለን።